ሰላም እንዴት ናችሁ? ሰላማችሁ የበዛ ይሁን። በባለፈው ቪዲዮ እንዴት ጥርስ መቦረሽ ምን ያህል ኢምፖርታንት እንደሆነ ፍሎስ ማድረግ ምን ያህል ኢምፖርታንት እንደሆነ አውርተናል እና ደግሞ የተለያዩ ቴክኒኮችን የጥርስ አቦራረሽ ቴክኒኮችን እንደምናይ ነገርያችሁ ነበር። ዛሬ ደግሞ እሱን እናያለን። በጣም ብዙ የብራሽንግ ቴክኒኮች አሉ እንደያስፈላጊነቱ የምንጠቀመው ማለት ነው። ዛሬ ከአንደኛው የብራሽንግ ስታይል ሜተድ እንጀምርና ፍሎሲንግም አሉ የተለያዩ አንደኛውን ዛሬ እናያለን። ከዛ በኋላ ደግሞ የሚቀጥለው ሌላውን ደግሞ አይነት በሚቀጥለው ጊዜ እናያለን ማለት ነው። መጀመሪያ ዛሬ የምናየው ይሄ ሰርኩላር አይነቱን ነው። always ጥርሳችሁን በ45 ዲግሪ የጥርስ ብሩሹን በ45 ዲግሪ ላይ እናደርገዋለን። እንደዚህ ፓራል ካረጋችሁት በኋላ ላይ ትንሽዬ ትዊስት እንደዚህ ስታረጉት ይመጣላችኋል። በዚህ ጊዜ ብሩሹ ግማሹ እዚህ ድዳችን ውስጥ ላይ ይገባል፣ ግማሹ ደግሞ ጥርሱን ያጸዳዋል ማለት ነው። ስለዚህ እንደዚህ እዚች እናረግና ከዛ በሰርኩላር ሞሽን እንዲህ ያጸዳን 3 ጥርስ አት አ ታይም ማለት ነው። መጀመሪያ ይሄንን ሜቢ ለ3 ሰከንድ እንዲህ ያረጋችሁ ከዛ ደግሞ እንደገና move to the next ማለት ነው ያረጋችሁ እንደዚህ ያላችሁ ትቀጥላላችሁና ሜክ ሹር ደግሞ ይሄንንም ክራውኑንም ከላይ ደግሞ ያለውንም እሱንም ያረጋችሁ ከዛ ወደ ውስጠኛውም ደግሞ ስንገባ እንደዛው ማለት ነው ተመሳሳይ ነገር ከዛ እነዚህ ይሄ የላይኛው እና የስረኛው የመጀመሪያ ይሄ የፍራንት የፊት ለፊት ጥርስ ስንቦርሽ ይሄኛውን የጥርስ ብሩሻችሁን ቲፑን ሳይሆን ይሄኛው የኋላውን ተጠቀሙ ማለት ነው። ስለዚህ በሱ እንዲህ ያደረጋችሁ ማጽዳት ይሄኛውንም እንደዛው ተቀማላችሁ ማለት ነው ያደረጋችሁ መቦረሽ። ዝም ብለን እንደዚህ በመንቦርሽበት ጊዜ you see ይሄ የጥርስ ብሩሹ በደንብ አያጸዳም። it's like literally ይሄ ምንድነው እንደ መፈቅፈቅ በሉት። እንደዚህ ስናደርግ ሚስት አደርጋላችሁ። ይሄ እዚህ መሃል ላይ አይገባም ማለት ነው። ግን በሰርኩላር ሞሽን ስናደርገው you see እንደዚህ ያደረጋችሁ ትቦርሻላችሁ ማለት ነው። ከዛ ደግሞ ፍሎስ ስናደርግ እኔ ከዚህ በፊት ሮንግሊ ሳደርግ የነበረው ማለት ነው I just pop in አደርጋለሁ ዝም ብዬ ነበር ማውጣ የነበረው። ግን ማድረግ ያለብን እንደዚህ ስናደርገው ምንም ነገር እያደረገልን አይደለም። ስለዚህ ታስገባላችሁ አንደኛውን ሳይድ እንደዚህ ከዛ እንደገና ደግሞ እንደዚህ ሁለቱንም ባንዴ የሁለቱንም ሳይድ ያጸዳልናል ማለት ነው። እዚህም ትገባላችሁ ከዛ ወደ ጎን ሙቭ ማድረግ ነው። እዚህኛውም ሳይድ ሙቭ ከዛ ትቀጥላላችሁ ሴም ቲንግ ማለት ነው። እንደዚህ ታደርጋላችሁ እና የጥርስ ብሩሻችሁ ደግሞ ይሄ እስኪመስል ድረስ አትጠቀሙት። ዩዥሊ የሚመከረው ለ3 ወር አንድ የጥርስ ብሩሽ ለ3 ወር ነው መጠቀም ያለበት እና የጥርስ ብሩሻችሁ ይሄ ሙንጭርጭር ያለ የሚመስል ከሆነ በጣም ጥርሳችሁን አቢዩዝ እያደረጋችሁት ነው ያላችሁት። ስለዚህ በጣም ፎርስ እየተጠቀማችሁ ነው ማለት ነው። ያ ሲሆን ጥርሳችሁን ሊትራሊ ዳሜጅ እያደረጋችሁ ትሄዳላችሁ። ከዛ ይሄ እዚህ ጋር ያለው የጥርሳችሁ ቦን ኦቨር ዘ ታይም
ገማችሁን ኢሪቴት ያደረጋችሁት ስለምትሄዱ ይሄ ኤክስፖዝ እየሆነ ይሄዳል ማለት ነው። ይሄ ደግሞ ሲሆን ጥርሳችሁን ለሴንሲቲቪቲ ያጋልጣል። ስለዚህ ብዙ ፎርስ መጠቀም የለባችሁም። እሱን ደግሞ በሌላ ቪዲዮ በደንብ በዲቴል እናወራለን ማለት ነው። እና ሜክ ሹር የጥርስ ብሩሻችሁ ይሄ መጥረጊያ የሚመስል እንደዚህ በቃ ብልቅጥ ምናምን ብሎ ካለ አውጡና ጣሉት። እንደዛ የሚመስል ከሆነ ያ ማለት በጣም ብዙ ፎርስ እየተጠቀማችሁ ነው ማለት ነው። በጣም ብዙ ፎርስ መጠቀም የለባችሁም። ጀንትል ሆናችሁ ነው ማለት ነው ጥርሳችሁን መቦረሽ ያለባችሁ። እና ደግሞ ስትጠቀሙ መጠቀም ያለባችሁ የጥርስ እንትኑ ብሩሹ ሶፍት መሆን አለበት። ሶፍት ይሁን፣ ካልሆነ የጥርሳችንን መስታወት እንትን ይለዋል፣ ይጎዳዋል። እና ደግሞ ስፔሻሊ ኦን ዘ ታፕ ኦፍ ዳት በጣም ኃይል የምትጠቀሙ ከሆነ እዚህ ጋር ይሄ ገማችሁ ኢሪቴት የሆነ ገማችሁን ኢሪቴት ታረጉታላችሁ። ኦቨር ዘ ታይም ደግሞ ይሄ የተበላ እንትናችሁን ምንድነው የጥርሳችሁን ቦን ኤክስፖዝ ልታደርጉት ትችላላችሁ ማለት ነው፣ በጣም ኤክሰሲቭሊ ብረሽ ከማድረግ። ስለዚህ ሜክ ሹር ጀንትል ሆናችሁ ጥርሳችሁን መቦረሽ። ሲቀጥል ደግሞ የምትጠቀሙት የጥርስ ብሩሽ ሶፍት መሆን አለበት ማለት ነው። እና በሌላ ቪዲዮ ደግሞ ሌላ አይነት ፍሎሶች አሉ። የስትሪንግ አለ ኖርማል የምንጠቀመው እሱን፣ ሌላም አይነት ፍሎሰሮችን እናያለን። ሌላም ደግሞ የጥርስ አቦራሽ ሜቶዶችን እናያለን ማለት ነው።